መልእክቴ ደውሪ ለብሶ ለሚዘፍኑ ኢስላማዊ አለባበስን ኢስላማዊን ሁኔታን ሸሃዳ ብለክ ዙሁር ሰግደህ ዓስር ሰግደህ ዒባዳን አድርገህ ውዱእ አድርገህ የሚሄድ ሰው እንዴት ይደንሳል? እንዴት ትደንሻለሽ? እንዴት አንቺ ከዘፈኑ ኢስላማዊ ማንነት ያንጸባረቅሽ በዚህ በኩል እኔ ሙስሊም ነኝ እስላም ነኝ ያል በዚህ በኩል እንዴት የሐራምን መንገድ ኢስላም የሚከለክልሽን ነገር እንዴት ታደርጋለህ? ሙድ ነው ወይስ በአላህ ሙድ ያስክ ነው የቀለድክ ነው? በዚህ በኩል ሰላቱ ሰዓት እኔ ሙስሊም ነኝ ትላለሽ። ልክ ደግሞ በዚህ በኩል ደግሞ ልክ ሐራሙ ቦታ ዳንሱ ቦታም ዘፈኑ ቦታም ጭፈራው ቦታ አለሽ። አንዱን ምረጭ። እስልምና ሁለቱን አንድ ላይ አንቀሳቀስ። ሐራምና ሐላል መቼም አብሮ አይደለም። አላህ የጠላውን ነገር ይዘሽ አላህን እወዳለሁ አትበል። የአላህ የሚፈልገው አኽላቅ ያንቺን ዘፈን አይደለም። የሚፈልገው ስነ ምግባር ይሄን ስታይል አይደለም። አንቺ እስላማዊ አለባበስ መልበስሽ ማሻአላህ ያስደስታል። ግን እስላማዊ ያልሆነን አኽላቅ ስነ ምግባር ስታንጸባርቂ ግን አላህንም ያስቆጥብሻል። ትተቻለሽ፣ ትሰለቻለሽ። ከአላህ ቦታ ስታጪ ከምድርም ቦታ ታጫለሽ። አላህን እንፍራ በእያንዳንዱ ስራችን።